በዛሬው ቪዲዮአችን የምንመለከተው ኒኪ ላይቭ ላይ ሆስት በመሆን ብቻ ልታገኙቸው የምትችሏቸው ጥቅማ ጥቅሞችን በዝርዝርና በዲቴል የማሳያችሁ ይሆናል። እንግዲህ ማንኛውም ላይቭ ስትሪሚንግ ፕላትፎርም ላይ በምትገቡበት ሰዓት ሁለት አይነት ነገሮች ኮመን ናቸው። ኤጀንት እና ሆስት ማለት ነው። እንግዲህ ኤጀንት ማለት አሰሪ ነው። ሆስት ማለት ደግሞ በአሰሪ ስር ሆኖ ስራዎችን የሚሰራ ወይንም ደግሞ ብቻውንም ሆኖ ስራዎችን እየሰራ የተለያዩ ገቢዎችን ወይንም ሪቨኑ ማግኘት መቻል ማለት ነው። ስለዚህ ዛሬ በዚህ ቪዲዮ የምንመለከት ኤጀንት ሳትሆኑ ሆስት በመሆን ብቻ ከኒኪ ላይቭ ላይ ልታገኟቸው የምትችሏቸው ጥቅማ ጥቅሞችን ወይንም አጠቃላይ ገቢያችሁን እዚህ ጋር የምነግራችሁ ይሆናል። ሁላችሁም ቪዲዮውን ላይክ በማድረግ ጀምሩ። ወደ ቪዲዮ እሺ ቤተሰብ ተመልሰናል። የመጀመሪያውና ሆስት በመሆናችሁ ልታገኙት የምትችሉት ጥቅማ ጥቅም ዴይሊ ፔይ ኦር ዊዝድሮዋል ኤኒ ታይም ነው። ይሄ ማለት እናንተ ስራችሁን እስከሰራችሁ ድረስና የተሰጣችሁን ታስክ እስከጨረሳችሁ ድረስ ሚኒመም ሪኳየርመንቱን እስካሟላችሁ ድረስ በየቀኑ ክፍያ መቀበልና ወጪ ማድረግ ትችላላችሁ። ምንም አይነት ሊሚት የለውም። በዚህ ቀን በዚህ ሰዓት ምናምን የሚባል ነገር የለም። አት ኤኒ ታይም በማንኛውም ሰዓት ሁሉንም መስፈርቶች እስካሟላችሁ ድረስ ይሄንን ነገር ማግኘት መጠቀም ትችላላችሁ። ሁለተኛው ጥቅማ ጥቅምና ሆስት ሆናችሁ ስትሰሩ ልታገኙት የምትችሉት ነገር ስታር ሆስት ይባላል። ስታር ሆስት ሆናችሁ ስትሰሩ ከ0.3 እስከ 3.4 የሚደርስ ብር ማግኘት ትችላላችሁ። ይሄ በየቀኑ ነው። በነገራችን ላይ ስታር ሆስት እንዴት ነው የምንሆነው፣ ሱፐርስታር መሆን እንዴት ነው የምንችለው የሚለውን እዚሁ ቪዲዮ ላይ በደንብ አድርጌ ያሳያችኋለሁ። ጠብቁኝ። ሶስተኛው የምታገኙት አድቫንቴጅ እና ጥቅማ ጥቅም አዲስ ሆስት ስትሆኑ ወይንም መጀመሪያ አካባቢ የሚመዘገቡ ሰዎች ለመጀመሪያ 7 ቀናት 0.7 ብር በየቀኑ ማግኘት ይችላሉ። እዚህ ጋር ብር እያልኩኝ የማወራው ይሄንን ከረንሲ ነው። እሺ 0.7 ብር ማለት 0.7 ይሄን ማለት ነው። ኒው ሆስት ስትሆኑ በየቀኑ ለ7 ቀን 0.7 ብር ማግኘት ትችላላችሁ ማለት ነው። አራተኛው ፖይንት ሱፐርስታር ሁናችሁ ያ ማለት ከስታር ሆስት ከፍ ያለ ደረጃ ማለት ነው። በስራችሁ ተመዝናችሁ አጠቃላይ ያላችሁ እንቅስቃሴ ታይቶ ላይቭ ስትሪም የምታደርጉት ጊዜና ኳሊቲ ታይቶ ወደ ሱፐርስታር ከፍ ማለት የምትችሉበት መንገድ አለ። ይሄንንም ፕሮሰስ የማሳያችሁ ይሆናል። በየቀኑ እስከ 8 ብር ድረስ ማግኘት ትችላላችሁ። ባይዟ ይሄ ቀላል አይደለም። በተለይ ስታር ሆስት እና ሱፐርስታር በጣም አሪፍና ሊያዋጣ የሚችል ነው። መስፈርቱንም በዚሁ ቪዲዮ የምነግራችሁ ይሆናል። አምስተኛውና ሆስት ሆናችሁ የምታገኙት አድቫንቴጅ ዴይሊ ታስካችሁን ኮምፕሌት ባደረጋችሁ ቁጥር እስከ 16.5 የሚደርስ ብር በየቀኑ ማግኘት ትችላላችሁ። ታስክ ላይ የሚዘረዘሩ ወደ 16.5 ብር የሚያወጡ ስራዎች ተቀምጠዋል። እነሱን ኮምፕሌት እያደረጋችሁ መስራት የምትችሉበት መንገድ አለ ማለት ነው። ሌላውና ስድስተኛው አድቫንቴጅ ለሴቶች ነው። ሴቶች ወይም ፊሜል ሆስቶች እናንተ ሩም ላይ ወይም እናንተ ከከፈታችሁት የላይቭ ስትሪሚንግ ሩም ላይ የሆነ ሰው ከእናንተ ሩም ላይ መጥቶ ጨዋታ ከተጫወተ እስከ 0.5% የሚደርስ ሪቨኑ ሸር ማድረግ ትችላላችሁ። ይሄኛው ለሴቶች ብቻ ነው ማለት ነው። አሁን ወደ ኒኪ ላይቭ ፕላትፎርም ገብተን እያንዳንዱን ነገር በተግባር ላሳያችሁ። እዚህ ጋር እንደምትመለከቱት ወደ ኒኪ ላይቭ ፕላትፎርማችን በቀጥታ እንገባለን። ስለ ስታር ሆስት፣ ስለ ሱፐርስታር ምናምን የሚሉ ነገሮችንም እዚሁ በደንብ አድርጌ የማሳያችሁ ይሆናል። እንደሚታወቀው የኒኪ ላይቭ ፕላትፎርም ፊቸር ወይም ኢንተርፌስ ይሄንን ይመስላል። ወደ ታች ሳብ እያደረጋችሁ ማየት ትችላላችሁ። ብዙ ኢትዮጵያውያን አሉ። ከዛ ሚ ከሚለው ጋር እንገባለን። አሁን እዚህ ጋር ብዙ አይነት አማራጮች አሉ። ብዙ ገንዘብ ልሰሩባቸው የምትችሉባቸው መንገዶች እዚህ ጋር ተቀምጠዋል። እኔ ግን አሁን ማሳያችሁ ስለ ስታር ሆስት እና ስለ ሱፐርስታር ሪኳየርመንት ነው የሚሆነው። እዚህ ጋር እንደምትመለከቱት ሆስት ሴንተር የሚል አለ። አንድ ጊዜ እሱን ነካ ታደርጉታላችሁ። ከዛም በኋላ እዚህ ጋር
የሚመጡ ኖቲፊኬሽኖች አሉ፣ 2 ኖቲፊኬሽኖች። ስለ ስታር ሆስት የሚያወራውን አንድ ጊዜ እንነካዋለን፣ ይሄኛውን ማለት ነው። ከዛም በኋላ ስለ ስታር ሆስት ፕሪቪሌጅ ወይንም ስታር ሆስት ስትሆኑ ልታገኟቸው የምትችሏቸው ነገሮች እዚህ ጋር በዝርዝር ተቀምጠዋል። እዚህ ጋር እንደምታዩት ከ0.3 እስከ 3.4 ብር በየቀኑ የሚለውን አንድ ጊዜ ትነኩታላችሁ። ዘን ስታር ሆስት ፕሪቪሌጅ ልና ከስር በኩል እንደምታዩት ስታር ሆስት ሩልስ የሚል አለ። እሱን አንድ ጊዜ ትነኩታላችሁ። ናይስ። እንደምታዩት ስታር ሆስት ሃይሪንግ ይላል። ኢንካም ቻርት ይላል። ይሄኛው በደንብ ይታያችኋል ብዬ አስባለሁ። እንደምታዩት የ7 ቀን ገቢ የሚጠየቅበትን ቦታ አለ። ያ ማለት ላስት 7 ዳይስ ኢንካም ይልና ከ0 ጀምሮ እስከዚህ ቁጥር ድረስ አለ። ከዛም በኋላ በየቀኑ ስትሪም የምታረጉበት ሊሚትድ የሆነ ሰዓት አለ። 2 ሰዓት፣ 3 ሰዓት እና ሌሎች ተጨማሪ ሰዓቶችም ይኖራሉ። ከዛም ኮመን ሆስት ዴሊ ሪዋርድ አለ። በየቀኑ ኮመን የሆነው ሪዋርድ ይሄ ነው፣ እዚህ ጋር ተዘርዝሮላችኋል። ሌላው ደግሞ ስታር ሆስት ስትሆኑ ኤክስትራ ሪዋርድ አለ። ይሄኛው እንደምታዩት ከዚህኛው ከኖርማል ሆስቱ የስታር ሆስቱ ይሄንን ያክል ይበልጣል ማለት ነው። ዘን ሪኳየርመንቱ ስንመለከት ለሬጂስትሬሽን አንደኛው ሆስትስ ኒር ቱ ቢ ዊዝ ኤ ጉድ አፒራንስ ይላል። ያው እንግዲህ ላይቭ ስትሪም ስለሆነ የምታደርጉ ታለንታችሁን ስለሆነ የምታሳዩ ግዴታ ስትሪም ስታደርጉ ዘና ብላችሁ ሪላክስ አድርጋችሁ ጽድት ብላችሁ ወይንም ደግሞ ቢዩቲ ሁናችሁ ሰዎችን ካች አድርገን ወይም ስበን እዚህ ላይቭ ስትሪሚንግ ላይ እናቆያቸዋለን ብላችሁ መግባት ይኖርባችኋል ነው። ጉድ የሆነ አፒራንስ መኖር አለበት ነው። ሆስትስ ኒድ ቱ ቢ ዊዝ ጉድ ታለንት ኤንድ ጉድ ላይቭ ኮንተንት ይላል። ለምሳሌ እናንተ የምትዘምሩ ከሆነ ዳንስ የምታሳዩ ከሆነ ወይም ደግሞ ኢንስትሩሜንታል የሆኑ መሳሪያዎችን የምትጫወቱ መሆን ይኖርባችኋል ነው። አትሊስት የሆነ ታለንት መኖር አለበት። ያው ላይቭ ላይ ገብታችሁ ታለንታችሁን ነው የምታሳዩ። ስታር ሆስትም ሁኑ ሱፐር ስታርም ሁኑ ዞሮ ዞሮ የምታሳዩ ታለንታችሁን ነው፣ ብቃታችሁን ነው፣ ችሎታችሁን። እዚህ ጋር ላይቭ ብሮድካስት ሲልና ከቨር ኤችዲ ክሊር አትራክቲቭ የላይቫችሁ ከቨር በኤችዲ የተሰራ ከቨር ኢሜጅ መሆን አለበት ነው የሚለው። ባክግራውንዱ ደግሞ ኒት ኤንድ ፕሮፌሽናል ነው። ያው ጽድት ያለና ልክ ስራ ያብላችሁ የሰራችሁት አይነት ነገር መሆን አለበት። ብዙ ሰዎችን ወደዛ ካች አድርጎ ማምጣት የሚችል መሆን አለበት ነው። ካሜራ ይላል ቢዩቲ ፋንክሽን ኦልሞስት ያው የሁላችንም ስልክ ለዚህ ብቁ ነው። ኢኩፕመንት ይላል መርጃ መሳሪያዎች ስትሪም ስታደርጉ የምትጠቀሟቸው ላይት፣ ማይክሮፎን ምናምን ማለት ነው። ላይቫችሁ ጽድት ያለ እንዲሆን ስለታሰበ ግዴታ አንዳንዴ ከድምፅ አንጻር ማይክ ልትጠየቁ ትችላላችሁ። ከቪዲዮ ኳሊቲ አንጻር ደግሞ አሪፍ የሆነ ላይት ሊያስፈልጋችሁ ይችላል ነው ማለት ነው። ኢፍ ዚ አንከር ዳዝ ኖት ሚት ዚ ላይቭ ብሮድካስቲንግ ሪኳየርመንት ፎር ሂ ኦር ሺ ሜይ ቢ ኢሊሚኔትድ ነው። ይህንን መስፈርት የማያሟሉ ሰዎች ከሆኑ ወይንም ስትሪም ሲያደርጉ በጣም የሚያስጠላና መስፈርቱን አላሟላ የሚሉ ከሆነ አውቶማቲካሊ ኢሊሚኔት ይደረጋሉ ነው የሚለው። ሌላው ሱፐር ስታር የምንለው ደግሞ ከስታር ሆስት ከፍ ያለ ነው። አሪፍ የሆነ ኳሊቲ ያለው ሰው ተመርጦ ነው ሱፐርስታር መሆን የሚችለው ነው። ዘ ስታር ሆስትስ ዊዝ ጉድ ፐርፎርማንስ ዊል ቢ ሰሌክትድ ባይ ዚ ፕላትፎርም ቱ ቢ አወር ሱፐርስታር ሆስት ምናምን ነው የሚለው። ይሄ ራሳቸው ከስታር ሆስት ላይ ጥሩ ፐርፎርም ያደረገውን አካል መርጠው ነው ማለት ነው ሱፐርስታር የሚያደርጉት። አድቫንቴጁም እንደምታዩት እስከ 8 ብር የሚደርስ በየቀኑ መስራት ይችላል ነው። ሰው እነዚህን መረጃዎች ወስዳችሁ እናንተም ሱፐርስታር ወይንም ደግሞ ስታር ሆስት መሆን የምትችሉበት መንገድ አለ ማለት ነው። ገቢያችሁን በጥፍ የምትጨምሩበትም አጋጣሚ ነው ማለት ነው። ወደ ኋላ እንመለስና እንዴት አፕላይ እንደምታደርጉ ደግሞ ጎግል ሽቱን ላሳያችሁ። እዚሁ ጋር እንደምታዩት ሰርቲፋይ አስ ስታር ሆስት ይላል። ዘን የመጀመሪያው ማስተር ስታር ኖሎጂ ነው። ይሄኛው የተወሰነ መረጃ መውሰድ አለባችሁ ነው። ስተዲ አርቲክል፣ ስተዲ ቪዲዮ ወይም ደግሞ አንሰር ፎር ኩዌሽንስ ኮሬክትሊ ፐር ኤግዛም ይላል። እነዚህ ነገሮች መጨረስ አለባችሁ። ሁለተኛው ደግሞ ላይቭ ኳሊቲ ሪቪው ነው። ሄልዚ ስኮር የሚታይበት ሁኔታ አለ። ፕሮፋይላችሁ ላይ ገብታችሁ ማየት ትችላላችሁ። ቤዚክ ፖፑላሪቲ እዚህም ይታያል ማለት ነው። ስለዚህ ቤዚክ ፖፑላሪቲም ከ2000 በላይ መሆን አለበት። ዘን አፕሎድ ታለንት ቪዲዮ ይላል። እዚህ ጋር አፕሎድ አትሊስት ዋን ላይቭ ስትሪም ሪከርዲንግ ፍሮም ኒኪ ላይቭ ዊዝ ዩር ታለንት ሾኬዝ ኢን ዘ ቪዲዮ የእናንተን ታለንት ሊያሳይ የሚችል ኒኪ ላይቭ ላይ ስትሪም እያደረጋችሁ ሪከርድ ያደረጋችሁት ቪዲዮ ነው የሚታየው። ከሌላ ቦታ ከቲክቶክ ወይም ከተለያዩ ፕላትፎርሞች ላይ ቪዲዮ ይዛችሁ ብትመጡ አይቻልም። ይሄንን ጥንቃቄ አድርጉ። ከ30 ሜጋባይት ሳይዝ በላይ መሆን የለበትም።
እስከ 1 ደቂቃ ብቻ ነው የሚፈቀደው። ዘን አፕሎድ ትሉና ይሄኛውን የፈለጋችሁትን ቪዲዮ ወይም ሪከርድ ያደረጋችሁትን ቪዲዮ ታስገቡለታላችሁ። አት ዘ ኤንድ ሰሚት ሰርቲፊኬሽን ትሉታላችሁ። እነሱ ሪቪው አድርገው ብቁ ከሆናችሁ ያሳልፏችኋል፣ ብቁ ካልሆናችሁ ደግሞ ያው ፌል ታደርጋላችሁ ማለት ነው። ሶ ለዛሬ የነበረን ቪዲዮ ይህንን ይመስል ነበር። ምናልባት በዚህ ዙሪያ ጥያቄ ያላችሁ ሰዎች ካላችሁ መጠየቅ ትችላላችሁ። በቀጣይ በአሪፍ ቪዲዮ እስከምንገናኝ ድረስ ባይ ባይ።